ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ባለ ሁለት ሆሄያት ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱን አንዱ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ባለ ሁለት ሆሄ ቃላት ምስረታ የሚል ነው ይዤላችሁ የመጣሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እዩት። በደንብ ቀላል ነው። በደንብ አርጋችሁ ካያችሁት እናንተ በደንብ ማንበብ ትችላላችሁ ማለት ነው። እንግዲህ እነዚህን ቃላቶች አንድ ባንድ አሳያችኋለሁ ማለት ነው። እነዚህ ቃላቶች የመጡት እንግዲህ 34ቱን ፊደላት እስከ ቤተሰቦቻቸው በደንብ ለይታችሁ ካወቃችኋቸው እነዚህ ቃላቶች ምንም አይከብዷችሁም። ስለዚህ እነዚህን በደንብ አድርጌ ያሳያችኋለሁ። ተከታተሉ። ለካ ይላል ማለት ነው። እዚህ ጋር የምታዩት የለቤተሰብ የመጀመሪያዋ ናት፣ ካ የከቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ለካ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በላ ይላል ማለት ነው። የበቤተሰብ የመጀመሪያዋ ናት፣ ላ የለቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ላከ ይላል። ላ የለቤተሰብ የአራተኛዋ ናት፣ ከ የከቤተሰብ የመጀመሪያዋ ናት። ስለዚህ ላከ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀማ ይላል ማለት ነው። ቀ የከቤተሰብ የመጀመሪያዋ ናት፣ ማ የበቤተሰብ የአራተኛዋ ናት። ቀማ ይላል ማለት ነው። ቀጣይ ደግሞ ሄደ ይላል ማለት ነው። ሄ የሀ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። የደ ቤተሰብ የመጀመሪያዋ ናት። ስለዚህ ሄደ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነጋ ይላል። የነ ቤተሰብ የመጀመሪያዋ ናት፣ ጋ የገ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ነጋ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሳሳ ይላል ማለት ነው። ሳ የሰ ቤተሰብ የአራተኛዋ ናት፣ ሳ የሰ ቤተሰብ የአራተኛዋ ናት። ሁለቶች እንግዲህ አንድ ፊደላት ናቸው። እነዚህ ዳብል ሁለት ጊዜ ስለተጻፉ ነው እንጂ። ስለዚህ ሳሳ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ባለ ሁለት ሆሄ ቃላት የሚባሉት ናቸው። እንግዲህ እነዚህ ሁሎቹም ባለ ሁለት ሆሄ ቃላት ናቸው። እንግዲህ እነዚህ የመጡት ከ34ቱ ፊደላት ውስጥ ነው። ስለዚህ እነዚህን በደንብ አድርጌ ያሳያችኋለሁ። ስለዚህ ወደ ቀጣዩ እንሂድ። ጠጣ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት፣ ጣ የጠ ቤተሰብ የአራተኛዋ ናት። እንግዲህ የጠ ቤተሰቦች ናቸው እነዚህ ማለት ነው። ጠጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መታ ይላል ማለት ነው። የመቤተሰብ የመጀመሪያዋ ናት፣ ታ የተቤተሰብ የአራተኛዋ ናት። መታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መጣ ይላል። የመቤተሰብ የመጀመሪያዋ ናት፣ ጣ የጠቤተሰብ የአራተኛዋ ናት። ስለዚህ መጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተካ ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት፣ ካ የከቤተሰብ የአራተኛዋ ናት። ተካ ይላል ማለት ነው። ቀጣይ ደግሞ ጠላ ይላል። ጠ የጠቤተሰብ የመጀመሪያዋ ናት፣ ላ የለቤተሰብ የአራተኛዋ ናት። ስለዚህ ጠላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነፃ ይላል። የነቤተሰብ የመጀመሪያዋ ናት፣ ጻ የጸ ቤተሰብ የአራተኛዋ ናት። ነፃ ይላል ማለት ነው። ቀጣይ ደግሞ ሳብ ይላል ማለት ነው። ሳ የሰ ቤተሰብ የአራተኛዋ ናት፣ በቤተሰብ የመጀመሪያዋ ናት። ሳበ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህንም በተመሳሳይ ባለ ሁለት ሆሄዎች ቃላቶች ናቸው። እንግዲህ ወደ ቀጣዩ እንሂድ። ቀጣይ ስንሄድ ደግሞ በቂ ይላል። በቤተሰብ የመጀመሪያዋ ናት፣ ቂ የቀቤተሰብ የሶስተኛዋ ናት። ስለዚህ በቂ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በር ይላል። የበቤተሰብ የመጀመሪያዋ ናት፣ ር የረቤተሰብ የስድስተኛዋ ናት። በር ይላል ማለት ነው። ቀጣይ ደግሞ ቢሮ ይላል። ቢ የበቤተሰብ የሶስተኛዋ ናት፣ ሮ የረቤተሰብ የሰባተኛዋ ናት። ቢሮ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨው ይላል።
ጨ የጨ ቤተሰብ የመጀመሪያዋ ናት። ው የወ ቤተሰብ የሁለተኛዋ ናት። ጨው የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጫና ጫና ይላል። ጫ የጨ ቤተሰብ የአራተኛዋ ናት። ና የነ ቤተሰብ የስንተኛዋ ናት? የአራተኛዋ ናት። ሁለቶችም የአራተኛ ድምጾች ናቸው ማለት ነው። ስለዚህ ጫና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገና ይላል። ገ የገ ቤተሰብ የመጀመሪያዋ ናት። ና የነ ቤተሰብ የአራተኛዋ ናት። ገና ይላል ማለት ነው። ገና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አጣ ይላል። አጣ ይላል። አይ አ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። አጣ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በተመሳሳይ ባለ ሁለት ሆሄ ቃላቶች ናቸው። ስለዚህ ወደ ቀጣዩ ደግሞ እንሄድ። ለማ ይላል። ለ የለቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ስለዚህ ለማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ላላ ይላል። እነዚህ የአራተኛ ድምጾች ናቸው። ይችም ላ የለቤተሰብ የአራተኛዋ ናት። ይችም የለቤተሰብ የአራተኛዋ ናት። ስለዚህ ሁለቶቹም የአራተኛዋ ድምጾች ናቸው ማለት ነው። ላላ ይላል ማለት ነው። ቀጣይ ደግሞ ሉል ይላል። ሉ የለቤተሰብ የሁለተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ሉል ሁሎችም የለቤተሰቦች ናቸው ማለት ነው። ስለዚህ ሉል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰራ ይላል። ሰ የሰ ቤተሰብ የመጀመሪያዋ ናት። ራ የረቤተሰብ የስንተኛዋ ናት? የአራተኛዋ ናት። ስለዚህ ሰራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰማ ይላል። ሰ የሰ ቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ሰማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገቢ ይላል ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ቢ የበቤተሰብ የሁለተኛዋ ናት። ገቢ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አለ ይላል። አይ አ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። አለ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ የምታዩቸው ባለ ሁለት ሆሄ ቃላቶች ናቸው ማለት ነው። ደግሞ ወደ ቀጣዩ እስኪ እንሄድ። ቀጣይ ደግሞ ባባ ይላል። ባ የበቤተሰብ የአራተኛዋ ናት። ባ የበቤተሰብ የአራተኛዋ ናት። ሁለቶቹም አራተኛ ድምጾች ናቸው። ይቺ ባ ሁለት ጊዜ ስትጻፍ ባባ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መባ ይላል። መ የመቤተሰብ የመጀመሪያዋ ናት። ባ የበቤተሰብ የአራተኛዋ ናት። መባ የሚል ቃል መስርተውልናል ማለት ነው። መባ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሞተ ይላል። ሞ የመቤተሰብ የስንተኛዋ ናት? የሰባተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ስለዚህ ሞተ የሚል ቃል መስርተውልናል ማለት ነው። ሞተ ይላል ማለት ነው። ቀጣይ ደግሞ ደማ ይላል። ደ የደ ቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ደማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸና ይላል። ጸ የጸ ቤተሰብ የመጀመሪያዋ ናት። ና የነቤተሰብ የአራተኛዋ ናት። ስለዚህ ጸና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መሪ ይላል። መ የመቤተሰብ የመጀመሪያዋ ናት። ሪ የረቤተሰብ የሶስተኛዋ ናት። መሪ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሎሚ ይላል ማለት ነው። ሎ የለቤተሰብ የሰባተኛዋ ናት። ሚ የመቤተሰብ የሶስተኛዋ ናት። ስለዚህ ሎሚ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህም ቢሆን ባለ ሁለት ሆሄ ቃላቶች ናቸው ማለት ነው። እንግዲህ እዚህ ጋር ያያችኋቸው በሙሉ እንዳጠቃላይ ባለ ሁለት ሆሄ ቃላቶች ናቸው ብለናል ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን የመሰሉ ቃላቶች ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።